ሰላም ሰላም፣ እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች ሁሉ ሰላም፣ እኔ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። እሱም አረብ ሀገር ላይ ያላችሁ እህቶቼን ነው። እናንተን የሚመለከት ነው። ምክንያቱም እናንተ በየሄዳችሁበት አንዳንድ አረብ ሀገር ላይ ያላችሁ ሴቶች እያሰደባችሁን ነው። ስንት አንገቱን ደፍቶ በሚሰራበት ሀገር ስንት ፀሐይ ያማረው በማዳም ቤት ተቀምጦ በሚሰራበት አገር ላይ እናንተ አንዳንዶቻችሁ ደግሞ እኛን እያሰደባችሁን ነው ማለት ነው። ስንት ጨዋ ሰው አለ። ሲቀጥል ደግሞ እዛው ስታፈቅሪ ሶሻል ሚዲያ ላይ አምጥተሽ ነው እንዳያፈቀርሽው ሶሻል ሚዲያ ላይ እንዴ ተጣበሹ? እኛ አሳውቀሽ ነው እንዴ ተጣበሹ? ስለዚህ ስላስረገዘሽ ብቻ ሶሻል ሚዲያ ላይ መተሽ ሴትን ልጅ ዝቅ ለማድረግ ራስሽን የምታዋርጂው ለምንድን ነው? የአረብ ሀገር ሴት እያልሽ ሁሉንም በአንድ የምታስጨፈጭፍን ማለት ነው። ሁላችሁንም ነው የሚመለከተው። እንደዚህ የምታደርጉ እህቶች ማለት ነው። ፕሊስ ባካችሁ በምታምኑት ሃይማኖት በእምነታችሁ ይሁንባችሁ። እንደዚህ አይነት ነገር አትስሩ። ፕሊስ ፕሊስ ባካችሁ። አንደኛ ነገር የኢትዮጵያ ሴቶች ባለጌ ናችሁ፣ የአበሻ ሴቶች ባለጌ ናችሁ እያስባላችሁ እያሰደባችሁን ነው። ምክንያቱም ስንት ጨዋ አለ፣ ስንት ሚስኪን አለ፣ አንገቱን ደፍቶ የሚሰራ ስንት ቤተሰብ የሚያስተዳድር አለ። ስንት ባልና ሚስቱ ነው። ሚስቱ ኢትዮጵያ ያለች እዚህ ሀገር ላይ ሰርቶ ልጆቹን የሚያስተምር ወንድ አለ። ስንት ኢትዮጵያ ልጆቿን አስቀምጣ እዚህ ለልጆቿን ደፋ ቀና ብላ ሰርታ የምታስተዳድር ስንት ሴት አለች። ስንት ሴት ባሉበት፣ ስንት ምስኪን እህቶቻችን ባሉበት፣ አንዳንድ ሴቶች ደግሞ እህቶቻችንን እያዋረዳችሁ ነው ማለት ነው። የአረብ ሀገር ሴት የተባለ በጅምላ እያሰደባችሁ ነው። እባካችሁ እባካችሁ ከባንጋሊ ጋር ከፓኪስታኒ ጋር የተላላሽ ፎቶ ትነሻለሽ፣ ቪዲዮ ትቀረጫለሽ። ከዛ በኋላ ደግሞ ተጠቅሞብሽ አውጥቶ ሲጥልሽ ሶሻል ሚዲያ ላይ መጥተሽ ያዙ ይልቀቁ ከኔ ታሪክ ተማሩ ብለሽ ታመጫለሽ። እውነት ከአንቺ ታሪክ ምን እንማር እስኪ ንገሪኝ። ከእናንተ ታሪክ ምን እንማር? ከእንደዚህ ከምታደርጉ ሴቶች ታሪክ ምን እንማር እስኪ ንገሪኝ። ምንም እንደማንማር ታውቂያለሽ፣ ራስሽ ታውቂያለሽ ማለት ነው። ምንም ትምህርት እንደማንወስድ ከእናንተ። ነገር ግን ራሳችሁን አታዋርዱ። በቃ እዛው በፕራይቬት ተጣብሳችሁ፣ እዛው በፕራይቬት ፍቅራችሁን አጣጥማችሁ፣ እዛው በፕራይቬት እንዳረገዛችሁ ፐብሊክ ላይ እያወጣችሁ የግል ህይወታችሁን ራሳችሁን አታዋርዱ። ምክንያቱም ስንት ጨዋ ሴት አለ። እነዛን ሴቶች ደግሞ ዋጋ እያሳጣችኋቸው ነው፣ በእናንተ ምክንያት ማለት ነው። ክብራችሁን ጠብቃችሁ ስራችሁን ሰርታችሁ አገራችሁ ብትገቡ ጥሩ ነው። ቤተሰቦቻችሁን ብትረዱ ጥሩ ነው። አገር ባል እያለሽ እዚህ ሀገር እየተጀናጀንሽ ብዙ ነገር ካደረግሽ በኋላ ከኔ ታሪክ ተማሩ። ከአንቺ ታሪክ ምን እንማር? ውርደት እኮ ነው ይሄ። ራስሽን ስላዋረርሽ እኔ አላውቅም። ለመፈመስ ፈልጋችሁ ከሆነ በዚህ የመጣ ፌመስነት ገደል ይግባ። እውነቴን ነው። ራስን አዋርዶ ፌመስነት፣ አረ ስንት መፈመሻ ነገር እያለ በእናታችሁ ጥሩ ነገር አሰሩም እንዴ? ሰው ራሱን ያዋርዳል። የእውነት ይሄ ትክክለኛ ታሪክም ከሆነ ያሳፍራል እንጂ ምንም ከአንቺ የምንማርበት ምክንያት የለውም ማለት ነው። እያንዳንዳችሁ ሴቶች ማለት ነው እንደዚህ አይነት ነገር ከውጭ ዜጋ ጋር የምትንዘላዘሉ ሴቶች አግብታችሁ የተቀመጣችሁ አላልኩም። ዝም ብሎ የጊዜ ማሳለፊያ ወይም ጊዜሽን የምታቃጥይ ከፓኪስታኒ ከባንጋሊ ጋር ማለት ነው። አረ በእናታችሁ እነሱ እኮ ሲያዩቸው ራሱ በጣም ከባድ ነው እና ማለት ነው። እህቶቼ ይሄን ነገር ብታስቡበት ጥሩ ነው። እንደዚህ አይነትም ነገር ከፈለጋችሁ እኮ አሉ የኢትዮጵያ ወንዶች አሉ እኮ። ለእናንተ አንሰዋችሁ ነው ሌላ ዜጋ የምትፈልጉት ማለት ነው። ብትታመሚ አብሮሽ የሚያስታምምሽ፣ ቢከፋሽ አብሮሽ የሚከፋ፣
በችግርሽ ጊዜ ከጎንሽ የሚቆም የሀገርሽ ልጅ ኢትዮጵያዊ ወንድ እያለ ከሌላ ዜጋ ጋር ምን ፊት አስባለሽ? ትርፉ ራስ ማዋረር ነው። እና አረብ ሀገር ያላችሁ ሴቶች አታሰድቡን እባካችሁ፣ አታሰድቧችሁ። ስንት ቆፍጣና ሴቶች አሉ። ስንት ቤተሰቦቻቸውን የሚረዱ ሴቶች አሉ። ስንት ልጆቻቸውን ኢትዮጵያ ልጅ እያላችሁ እዚህ መጥተው ሰርተው ልጆቻቸውን የሚያስተምሩ ስንት እናቶች አሉ። እባካችሁ ለነሱ ክብር እንኳን ስትሉ አትዋረዱ። ራሳችሁን እንኳን አታዋርዱ። ከተዋረዳችሁ ደግሞ እዛው ወደ ሶሻል ሚዲያ አታምጡት። እኔ የሚገርመው ቤተሰብ የላችሁም እንዴ? ቆይ ቤተሰብ ይሄን ታሪክ ሲሰማ ምን ሌላችሁ ይችላል? ኧረ በእናታችሁ ጥሩ ነገር እኮ ይወራል። ሶሻል ሚዲያ ላይ የምንመጣው ልንማር፣ ጥሩ ነገር ለመማር፣ ጥሩ እውቀት ለማግኘት እንጂ ራሳችንን ለማዋረድ አይደለም። እና አትዋረዱ ማለት ነው። በመቀጠል ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። እንዲሁም ለመጀመሪያ ጊዜ ቪዲዮን የምትከታተሉ ካላችሁ ላይክ እና ሰብስክራይብ አድርጉኝ። የደወል ምልክቱን ኦል ማድረጋችሁን እንዳትረሱ። ሁልጊዜም የዘወትር ተከታታዮቼ ላይክ ሼር እያደረጋችሁ አበረታቱኝ። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። መልካም ጊዜ ተመኘውላችሁ። ስላዳመጣችሁኝ አመሰግናለሁ። ባይ ባይ።